ውዶቼ ደርሰናል። ዞራ የኔ ናት። ዞራ babies tilapia or fingerlings. Okay, that's nice. I think እዚህ እንደዚህ እየተካሄደ የሚበላል መሰለኝ። Yeah, that's cool. roll. You're just something. I know your face. አዋሽበዋል እና ያለንበት ቦታ ደስ ሲል ስማ እንዳለ አረንጓዴ ነው። ዛፍ ለምለም የሆነች ቦታ ላይ ነው ለምለም እና ሲያምር ስንዳረስ አሳያቸው። እስከዛው ጠብቁኝ፣ የትም እንዳትሄዱ። Good afternoon. You want me to help you? Oops.
Thank you so much. Can I borrow the case, sir? Yes. ውዶቼ ደርሰናል። ከሁለት ሰዓት ጉዞ በኋላ እዚህ የመሰለ ቦታ ላይ ደርሰናል። በደምዩት አምርም ሰዎች የሚያምር ቆንጅዬ የሆነ እይታ የለሳቱ ራሱ መንገድ ይረሳል። ይሄ በሚታይበት አስቡት። የጠዋት ፀሐይ ሲታይበት፣ ፀሐይ ስትገባ ያለው ሞመንት ሲታይበት ይሄ ቦታ እንዴት ደስ እንደሚል አስቡት። ይህ ውስጡም እንዳይመስል ደግሞ ላሳያችሁ። ወራ ውስጥ ስንገባ መጀመሪያ የምናየው አልጋችን ነች። ሁላ ከእንጨት ነው የተሰራው ሲያምር። ሆም መደርደሪያችን ማቀዝቀዣ ማለት ሀይ ወደዚህ ጋር ስንመጣ ሽንት ቤታችን እና ምን አሰባችሁ ሰዎች? አሁን ታዲያ ጉዟችን ይሄንን ይመስላል። አሁን ከዚህ በኋላ እረፍት እናደርጋለን። ምግብ በላ ጠቃ እናደርግና ወደ እረፍት ይኬዳል ማለት ነው። አድካሚ ቀን ነበረ። ዛሬም በዚህ ቋጫለሁ። ከዛ አዲሱ ቀናችንን አዲሱ ጊዜያችንን ደግሞ ከነገ እንጀምራለን ማለት ነው። አብራችሁን ስለቆያችሁ ዶች አመሰግናለሁ። ባይ። እራት ልንበላ መተናል። ምግባችን ይሄን ይመስላል። 12 ሰዓት ነው እራት የሚዘጉት እና አላወቅም ነበረ። እራት ልንበላ እዚህ መተናል። ይሄን ከመሰለ ቢራ ጋር የፊሊፒን የመጀመሪያ ቢራ ስጠጣ ሳን ሚጊያ ስላስተካከልከኝ አመሰግናለሁ። እና እንብላ። ይሄን የመሰለ ደግሞ የሚያቃጥል ቃሪያ ቅድም ተቃጥያለሁ ቀምሼ ስቲል እየተንገበገበ ነው ከንፈሬ። እንብላ። ዞራ የኔ ናት። ዞረን ይሄን ምግብ ጨረስ ነው። ሰየፍ ነው። ሉክ የሚጣፍጥ ምግብ ሞርኒንግ እንዴት አደራችሁ ቤተሰቦቼ? የጧቴ ቪው ምን ይመስላል? በእናታችሁ ያሚ ነው። ድልሽየስ ነው። ሙቀት ስላለው ካሜራ እንግዲህ ምንም ላደርጋችሁ አልችልም። ብዥ እያለ ነው እንፋሎቱ። እንዴት ናችሁ በእናታችሁን? እንዴት አደራችሁ? ሚሱ ራስታ ደህና አድራለች። ደህና አድር። ይሄን የመሰለ ቪው ገና በጠዋቱ እያየው ቁርስ አምጥተው አቅርበውልን ነበር እና
ቁርስ እየበላው ይሄን እያየው ነበርና ለምን ለቤተሰቦቼ አላሳያቸውም ብዬ አሰብኩ። እና እንዴት ምን ይመስላል በእናታችሁ አያምርም? ይሄን ከመሰለ ቁርስ እና ይሄን የመሰለ ቪው እና ምን የመሰለ እንቅልፍ በቃ ስጠላችኋል። እንዴት ደስ እንደሚል ለሊቱ እንዴት እንደነጋ የሆነ ደክሞኝም ስለነበር አላቅም። በኢየሱስ ስም አይ ቶሎ ነው የነጋብኝ እና መተው ለቁርስ ሲቀሰቅሱ ነው የነቃሁት። ሁላ መነሳት ራሱ አልፈልግም ነበር። የለን የደከመኝ እንቅልፍ ራሱ ስቲል አይኔ ላይ ያስታውቃል እንቅልፍ እንዳለብኝ። ግን የጠዋቷን ፀሐይ አምልጣኛለች። ላይክ ለጠዋቷ ፀሐይ እነሳለሁ ብዬ ነበረ። ምን ማድረግ አይቻልም። ቡና እንጠጣ ሰዎች። ደስ ሲል ምንም የሚረብሽ ድምጽ የለም። በቃ ጀስት ጸጥ ያለ እንዴት ደስ እንደሚል አልገባችሁም? ሰው የመጀመሪያ ቀኔ በዚህ የመሰለ ቆንጆ ደሴት ላይ እንግዲህ ሰዎች ከዚህ በኋላ ምን እንደማደርግ አላቅም። I think they have something እንግዲህ አብረን የምናየው ይሆናል። አብራችሁን ቆዩ። እኔ እስከዛ ልመሰጥ። መልካም ቀን። A few moments later ቤተሰብ ስማሙል ፀሐዩ ምንም አያስወጣም። ለመውጣት አስቤ አልነበረም የወጣሁት፣ ግን በቃ የሆነ ድምጽ ሰማውና ዘፈን ይሁን ምን ይሁን አላወኩም። ፕሮግራም ያላቸው መስሎኝ ነበረ። እዛ ነበረ ከክፍል የወጣሁት እና ዛሬ እሁድም አይደለም ህዝቤ እንዳለ ሊዝናና ወደዚህ መጥቷልና አሪፍ የሆነ ቫይብ ነገር አለው። ፀሐዩ ግን በምንም የማያስወጣው በኢየሱስ ስም ገና ከቀኑ 6 ሰዓት ነውና በጌታ ስም እንዴት እንደሚገል እንዴት እንደሚያምሩያችሁ ልብሳቸው ያምራል በጣም። ኦኬ እነሱን ዘፈን ነው ማለት ነው የሰማሁት። እየዞሩ ይሁን የሚያቀርቡት ምንም የማውቀው ታሪክ የለም እና ደስ ሲል ጌታ በዚህ በፀሐይ ምንም ነገር ነው የማይደረገው። ቀለጥኩ እኮ ኢቭን ሁላ ክፍል ውስጥ ሆኜ በኢየሱስ ስም እንዴት ስቀልጥ እንደነበረ እንዴት እንደሚሞቅ እኔ እንደው ሙቀት አልወድም። ታይ ደስ ሲል ላሳያችሁ። እዛ ጋር የምታዩት ራሱን የቻለ ሬስቶራንት ነው። ሰው አስይዞ ይሁን ሄዶ እዛ ጋር ለመብላት ፈቀድ አይፈቀድ የማውቀው ታሪክ የለም፣ ግን የሚወስዱት እዚች ነው። ከዚች ወደዛች ነው የሚወስዱት። እዚህ ጋር ሬስቶራንት ነው። ወደዚህ እንደውም አልመጣሁማ። ቆይ ዞር እያለ ምን አናየም። ያው መቃጠሌ ካልቀረ በደንብ ልቃጠል። ለእናንተም አላረገው ነገር የለም ውዶቼ። ዞር እንበል። ዘፋኝም አለ። እዚህ ሌላ አለ የሚሸጥ ስጋም
Hi. Good afternoon. I think እዚህ ሌላ ምግብ ለምሳሌ ማዘዝ ሲፈለግ የሚታዘዝ አላውቅም። የወንበር ድርድር አለ። ምን እንደሆነ አላውቅም። ይሄንን ቦት ጥበቃ ይሁን አላውቅም። Good afternoon, Shukran. God bless you. Like horse. ወንበሮች አንዳንዱ like horse. Okay, that's nice. I think እዚህ እንደዚህ እየተካሄደ የሚበላል መሰለኝ። Yeah, that's cool. ቆንጆ ነው። ኦኬ፣ ሁለት ነው ያላቸው። I think ይሄኛው ትልቅ ነው፣ ይሄኛው አነስ ይላል። በጣም ነው ግን የሚያምረው። እንዳለ ግሪን ነው። የሆነ ቀዝቃዛ አየር አለ፣ በዛ ላይ ይሞቃልም። የሆነ ትንሽ ንፋስ አለው ግን ስቲል ይሞቃል። በቃ ግን በቃ ደስ ይላል። አብሶ ማታ ላይ ኡፍ ያበደ ነው። በኢየሱስ ማታ ላይ ደስ ይላል። እና ዛሬ የእናቶች ቀንም አይደለ ላይ ከፋሚሊያቸው ጋር ምናምን መጥተው ዘና እያሉ ነው እዚህ። ኦኬ they have fruits. Like this. ስናክ ምናምን ከተፈለገ ከዚህ መጥቶ መውሰድ ይቻላል። ላይክ የነሱ ባህላቸው ቦርሳ፣ ጫማዎች ይሶፈሪ ያምራል። Ang puti, 380 sa color. Bright it ka cotton 380. They have a cowboy head. Let's see this. How much is this one, ma'am? Ma'am, 380. 380. Do you have 38 size? Size 8, 6, 7. I like this one better. 8, size 8. A black color. And that one is size 7. This one, ma'am, only one pair. Oh, okay. Size 8. የሆነኝም ብላችሁ ታስባላችሁ ሰዎች? ትንሽ ቅልል ያለች ነች ለፀሐይ ምናምን ቆንጆ ነው። ግን 37 ነው ይሄ። እኔ 38 39 ነው የማደርገው። Boy, ma'am, sabi niyo sa mga pilihan ko. Kasi nga ibang bago tinanong. Ma'am, ay doon na lang, ma'am, sa shop namin siguro. Doon kasi yung mga bags namin, yung mga clutch bags. ግን አፍሪካን ድሬስ ይመስላል ሰዎች። Pinalak po. Pinalak po yung doon na siya, ma'am, kay Ruben. What color do you have? This one? Color. 1.5. What color? The bolero. What color do you have? Only that one is available in this shop, but we have another colors and style. Other? Yeah, Okay. the front side. Also the shoes too? Yes. Okay, thank you so much. Daddy,
ሰው ሌላ ቦታ ላይ ሱቅ አላቸው። እዛ ፊት ለፊት ጋር አሳያቸዋለሁ አሁን ስናልፍና እዛ አላቸው ብላኛለች። ቼክ አደርጋለሁ። ጫማውን ወድጃታለሁ። በጣም ሲምፕል ነች፣ ሲበዛ ቅልል ያለች ነች። ወይኔ ሲያምሩ፣ ልብሳቸው ሲያምር። Whatever you are doing, I will just do this. 1 minute and this will open. So I know you have many dances. Okay. እየከፈሏቸው የሚዘፍኑላቸው ምንም አውቀው ታሪክ የለም። I have no idea። ሰው ሌላኛውን ሳሳያችሁ ደግሞ እዛ ላይ ሌሎች ክፍሎች እዛ ላይ የምታዩት ይሄኛው መታጠቢያ ሽንት ቤት ነው ነገር ነው። እነዚህ እንዳለ የምታያቸው እንትን ምግብ ቤቶች ናቸው። ላይክ አንድ ፋሚሊ ከገባ ሌላ ሰው ቢመጣ ይቀላቀላችሁ። ጀስት የራሳችሁ ፋሚሊ ጓደኞች ብቻ ነው የሚሆኑት እና የሁሉ ክፍሎች ስም አላቸው። ሮዜላ፣ ብላዜ፣ ስፓዜ አንብቡት። ትላንትና ማታ እዚህ ነው የበላነው እኛ። በቃ ሌላ ማንም አይቀላቀላችሁም። ደስ የሚለው ነገር እናንተ ብቻ። እዚህ ጋርም ሌላ አለ። እዛ ላይ የምታያቸው እንዳለ ክፍሎች ናቸው። አለማንዳ በቃ ፋሚሊ ሆነው ጓደኛ ማቾች ሆነው ለሚመጡ በጣም ነው ደስ የሚለው ቦታው። ሶ ፒስፉል የሆነ ቦታ እና ቀናችሁን ውብ አድርጋችሁ ታሳልፋላችሁ ውዶቼ። ያው እዚህ ጋር ደግሞ በግሩፕ ላሉ በዛ ላሉ ሰዎች ተቀላቅለው ይበሉበት ለገበት ያ ሌላኛው ሱቅ ይሄ ነው እና እዛ ላይ የምታያቸው ይሄኛው እዛ ጋር ነው የኛ እዛ ሌላ ክፍል እዛ ጋር ሌላ ክፍል አላቸው። ሱቁ ለሱ ከሚቻማሽ ውስጥ ካለ ሄሎማ የለም ማለች። እዛ ጋር ደግሞ የምታዩት እንትን ነው። ይሄ ስሙን ጥሩልኝ ቤተሰቦቼ። ሪዝ እንግዶችን የሚቀበሉበት ቦታ ይሄን ይመስላል። ከዛ ነው የሚመጣው። እዚህ ይቀበላቸዋል። ከዛ ወደ ውስጥ ይልኳቸዋል ማለት ነው። ያለውበት እና ሙሉ ዙሪያውን በውሃ የተከበበ ነው እና እንዲህ ለየብቻ አላቸው። በየቦታው ጣል ያለ እንትኖች ደሴቶች አሏቸውና በጣም ነው የሚያምረው። በኢየሱስ ስም ዙሪያውን በአጠቃላይ እና ለቀናት እዚህ ቦታ ላይ ቆንጆ የሆነ ጊዜ ያሳልፋለሁ ነው የምላችሁ። ሰው ሙሉ ማደርጋቸው ነገሮች እንድታዩ ውዶቼ፣ አብራችሁኝ እንድትቆዩ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሚሱራስታን በማድረግ አብራችሁኝ ቆዩ እና እንደተለመደው ደግሞ ሁሌም ወዳችኋለሁ። ምንም ማረጋችሁልኝ በቃ በግድ ነው ወዳችሁ ምን እንደምታመጣው ያለው ሰው አብራችሁኝ ቆዩ ነው የምላችሁ። ሲያ not ሲያ ጋይስ እንዴ ምሳ ሰዓት ነው። ምሳ አዘናልና ምሳ አብረን እንበላለን በኔ ግብዣ። እሺ ስል መስሎኝ ነበር። ስለዚህ የትም አትሄዷትም። እኔም ቻው አልላችሁም። ምሳ አብረን እንበላለን። አብራችሁ ቢራችን እዚህ ነው። ቀዝቃዛ ቢራ ሳን ሚጊያል ነው ብቻ እንደዛ ነገር ብሏል። ቺርስ ቺርስ
ቀዝቃዛ አሚን ይሄንን ሞቃት አየር Brought ice for you. በዚህ ይሄንን ቀዝቃዛ ነገር ካላስገባንበት ውስጥ ከባድ ነው። በኢየሱስ እንዴት እየቀለጥኩ እንደሆነ እያያችሁ ነው። በቃ ትረዱኛላችሁ። እኔ እንዲሁ ሙቀት አልችልም። በኢየሱስ የሚከብደኝ ነገር ቢኖር ሙቀት ነው። እኔ ቀዝቃዛ ቦታ ላይ ወስደው ቢወረውሩኝ ነው ደስ የሚለኝ። አብራችሁን ኢንጆይ ያርጉ። ኢንጆይ ጋብዣችኋለሁ። ፒስ። ውድ የዩቲዩብ ቤተሰቦቼ ምሳዬ መጥቷል። ይህን የመሰለ አሳ፣ ያን ከመሰለ ውሃ እባክህን ሾዴ ማገኝ የስ Conjo tilapia. The fish name is tilapia. No, they have this in Ethiopia. The fish or the Fish. so አብረን ቴስት እናደርገዋለን። ካሄድ so በላ እናደርግና Okay. Hey. ከዛ ወደ ስራችን እንገባለን ማለት ነው። Awesome. Appreciate that. Thank you so much. Thank you. ሬቦን ይባላል ስሙ። ሶ እኛን የሚያስተናግደን ነው ማለት ነው። This is good. ቀዝቃዛ ቢር እንብላ። ቤተሰብ ከምግብ በኋላ ይሄን የመሰለ ጣፋጭ አምጥተውልናል። ምንድነው ስሙ የሚጠራው? ሃሎ እና አይስክሬም አለው። ይሄኛው ስኳር የሚመስል ነገር ነው። አላቅም ይሄ ምን እንደሆነ አላቅም። ፈጣሪ ወቀው። በቆሎ አለው። ባቄላ፣ በቆሎ እና ወተት ሚክስ ነው። ስንቀምሰው ደግሞ really ዋይ አሁን በዚህ እንዴት ነው ቃሪያ የሚበላው? በኢየሱስ ስም Why you ate it? because You you can't want to turn feed down me. my gusha. ጉርሻ በባህላችን you can't say no, right? so ጉርሻ ነውና እቀበላለሁ። በኢየሱስ ስም ያቃጥላል። በኢየሱስ ስም ያቃጥላል እና ሞር የወተት ጣዕሙ ይወጣል። ይሄም እንደሆነ ምንም ቴስቱ Why can't ማይገባ I suck out of my straw? የኛ ቾኮሌት and we use it like straw. No, it's not working. I said But that actually tastes good. It's soft. If you can get it. ቾኮሌት I mean ice cream እንደሞ ስለቀምሰው ቫኒላ ቆንጆ። ለዚህ ለሙቀት በኢየሱስ ስም ይሄ በጣም ቆንጆ ነው። ሜኪዮ ያቀዘቅዛል። ይሄ ራሱ አልሰራልንም። አስቡት፣ ይሄንን በየሰዓቱ ነው የምንጠቀመው እና This is good enough for 2 ልንቀዘቅዛለን። people. ነው አስፋው ዋም For me, I'm finished already, so it would be good enough for 2. This is sugar, right? Never in my life have I had corn and ice cream put together. They have a weird mixation. You know mixation, right? Greg about ice cream dessert.
ይሄ ግን አንደኛው በጣም ነው ደስ የሚለው። ሶ ቤተሰብ ይሄንን ይመስላል እና በቃ ይሄንን ነው የምላችሁ። enjoy with us with the Miso Rasta and the Lir Rasta family. Bye. ሃይ ቤተሰብ እንዴት ናችሁልኝ? እንዴት ናችሁልኝ? አማን ነው የእናንተ ሚሱ ራስታ እዚህ ነች። እንዴት ነው? እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እኔ ጋር እንደምታዩት ቆንጆ የሆነ ቀን እያሳለፍኩኝ ነው እና ግማሹን ቀኔን ጠዋት ላይ ስራ ስሰራ ምናምን አሳለፍኩ። ሶ አሁን የምናደርገው ሾፍ የምናደርጋቸው ቦታዎች አሉ። ሶ አብራችሁኝ እንድትሆኑ እየጋበዝኳችሁ ነው እና አብረን ምን እንደሚመስል እናያለን ማለት ነው። አብራችሁኝ ከቆያችሁ ቪዲዮውን አስገባላችኋለሁ። ያው ባጭሩ እናያለን አብረን ምን ይመስላችኋል ውዶቼ? እናፋው ብለናል። ላሳያችሁ። እንደምታዩኝ እንግዲህ የእናንተ ሚሱ ራስታ ሁሌም ፏፈሽ እንዳለች ነው። እሷ አሁንም ፏፈሽ ብላለች እና ፕሮግራማችንን እንግዲህ እንደዚህ እያደረግን እናሳልፋለን። ቀናችንን ቆንጆ አድርገን እናሳልፋለን እና አይ ቲንክ ዝናብ ለመዝነብም እያሰበ ነው። ግን እስቲል ዝናቡ ማይነካንም፣ ምናልባት ሊጠፋም ይችላል በኋላ። ሰው ችግር የለውም። በዛ ላይ በጣም ስለሚሞቅ ይሄ ዝናብ ያስፈልገናል። ያ ቤተሰብ በጣም ነው የሚሞቀው። ሃይ እና አሪፍ የሆነ ጊዜ ከኔ ጋር አሳልፉ እያልኳችሁ ነው። በዚህ ቆንጆ የሆነ ሪዞርት No, I don't need. Thank you. No, I have this. Okay. Yeah, it's okay. Thank you so much. So, በሌቅ ሲፑ አሪፍ ቆይታ ከኔ ጋር አሳልፉ ነው የምላችሁ። ምን ፕሮግራሞች እንዳላቸው አብረን እናያለን። ሌላ ምን አለ? በቃ ይሄንን ነው የምላችሁ። ሶ ቀጥታ ወደ ቦታችን እንሂድ። Love you guys. Presence of activities. Worth it naman ba na in-offer niya? Client service po, yung mas customer ito. Salamat po. Ito naman po is nag-try experience po local transportation. ወረፋ እየጠበቅን ነው። ምግብ እያስገቡ ነው። እሱን አስገብተው እስኪጨርሱ እነዚህ ነው ነገር። ከዛ እንደምታዩት ብዙ እናደርጋለን ማለት ነው። ወደዛ ያለውን ነገር It's okay. Testing 1, 2, 3. So now, nandito na kayo sa Lake Cebu.
Ito yung pinakamalawak na lake sa tatlo. Ito ay may lawak pa na 354 hectares with 11 na islets, including na yung dalawang malalaking island. Speaking of islets, may tatlong islets pa doon. First po na islets, we called it in Taboli, Tuko Banig, sa may unfinished building. Hindi po siya tuko, hindi po siya tiki. Ang meaning ng tuko ay end or dulo, punta. May maliit na islet sa pinakagitna, isang bahay lang pong kakasya doon, Tuko Kaling, owned by Tamba family. Dito sa gigilid, taha, tuko or pahabaan pa ng islet yun. So may maraming bahay at maraming coconut. So now, eto yung iikutin natin na island. Eto ay may lawak po na 9.3 hectares. We called it in Taboli, Tabowo. Everybody say Tabowo. Wow, maraming salamat sa pag-pronounce sa maayos people. Living at the Tabowo Island, they need to cross the lake going to mainland, going to school, market, and etc. Karamihan sa kanilang ginagamit ay bangka or owong. Yan po yung kanilang transportation or canoe. Yon, awang sa 3 to 5 days po yun. Pero wala pa pong nangyayari sa ngayon na henerasyon. Noong unang panahon po yun, history ng Lake Cebu. Yung mga tao nakatira dyan sa island noong unang panahon na pilit mag-cross ng lake kahit malakas ang ulan at malakas ang hangin. Yun, kaya nagkakaroon sila ng 3 to 5 days. At karamihan din sa kanila noong unang panahon, babies, tilapia, or fingerlings. Yan ay inaalagaan po nila 3 to 6 months. At pinapakain ng mga tilapia na parang tao din. 3 times a day, pinapakain ng mga tilapia para mas mabilis po silang lumaki. Pag na-harvest, 3 piraso 1 kilo, 4 na piraso 1 kilo, yan na po yung regular size ng mga tilapia. At habang hinihintay nila na iha-harvest yung mga tilapia na inaalagaan nila, yung iba naglagay ng lambat dito sa labas, pukot. Nagfi-fishing, nagabingwit na sila dari sa gawas. Dahil dito sa labas, hindi lang tilapia. Merong hito, burami, haluan, karpa, pangasius, Korean fish, bagtis, ayungin, pinakamarami flower horn, and tilapia. Yan yung mga isla. Ito na pinakamababa. So, 4 to 6 feet. So, sa gustong magpaiwan, so dito na po yan. Kasi mababaw na po siya. So, joke lang po yan. And the next instrument is called silali or bamboo flute. Taboli played silali to express loneliness, especially when you are far from your loved ones, families, and friends. So that was the sound of Tanonggong, and now some Taboli dances. The first dance is called Madal Tahu or a true dance. A dance imitate from Canaban, the sister of Taboli legendary hero named Tudbulul the Madal Tahu.
Sumgawit. And that's the end of our cultural presentation. Bong salamat. And thank Kamalalim na portion ni take ay doon kanina sa gitna. Yan, 180 feet deep, approximately, or 60 meters. Ma'am sir, yung pinakamalaking tilapia na nahuli dito sa lake, tinan nyo po, nasa itaas na ng aming floating restaurant. So doon na po inilagay para hindi na po siya makilaw at masugba pa. At yan na po ang overview ng Punta Isla Lake Resort. Ma'am sir, thank you for coming and for choosing Punta Isla Lake Resort as one of your tourist attractions here in Lake Cebu. Bong salamat, tuatas ang galakoy, hayukimal, syukran. God bless po. ፕሮግራማችንን ጨርሰናል። ወደ ቦታችን እየተመለስን ነው። አሪፍ ቆይታ ነበር ያሳለፍነው። ደስ ይላል። ያለውን ነገር ሊያሳዩ ባጭር አስገብቼላችኋለሁ። እንደወደዳችሁት ቤተሰቦቼ ከዛ ቦታ ይሄንን ገዝተናል። የገዛ ነው ላሳያችሁ። ጌታ ይቀላልቻለሁ። አንዱ ይሄ የነሱ ባህላዊ የአንገታቸው ነው። እኔ ግን የገዛሁት ለወገቤ ነው እንጂ ለአንገቴ አይደለም። እና እንዴት እንደማስገባው አላውቅም። እንቻ እኔ ለወገብ ነበር የፈለኩት ወይም እንደዚህ በጣም ነው የሚያምረው። እና የነሱ ባህላዊ ከረሜላ መሰለኝ አይደል? ኖርማል ብስኩት ነገር ነው። ሻይ ብስኩት አይብለም እና ይሄንን ይመስላል ለማለት ያህል ነው። ቤተሰብ በጣም እየሞቀኝ ስለሆነ በኋላ እንገናኝ። የራት ሰዓት ይመስላል።
ምግብ እንብላ። Resort Boniba, Cebu. Tivoli language po yun, ang ibig sabihin. Good afternoon to everyone. Welcome to Punta Isla, the #1 lake resort here in Lake Cebu. We are pure-blooded Tiboli tribe. We are here to present to you the different Tiboli musical instrument and the dance of Tiboli tribe. This is the first musical instrument is called tanonggong, or a wooden drum made from the skin of the deer. Dance is called Madal Tahu, or a Chu dance, a dance imitated from Tanaban. Dance is called Madad with Mata. This dance is to express the feelings of woman towards a man. Ma'am, sir, thank you for coming and for choosing Punta Isla as one of your tourist destination. Tibong salamat. ውሳብ ቤተሰቦች እንግዲህ እንደምታዩት ውሏችንን እንደዚህ አድርገን አሳልፈናል። ያን በመሰለ ቦታ ላይ እና ያለንን ጊዜ ስለጨረስን አሁን ወደ ሀገራችን እየተመለስን ነው እና ዘና እንዳላችሁበት እንደወደዳችሁ ተስፋ አደርጋለሁ። እንደውናላችሁ ስለሰጣችሁ ትንሽ ደላላችሁ እንደምናችሁ አፕናራ ናችሁ
ቤተሰቦች ሰዎች ከቦታችን ከሁለት ሰዓት ጉዞ በኋላ Cheese. እሺ ከሁለት ሰዓት ጉዞ በኋላ ኤርፖርት ደርሰናል። ሳንታ ጆርጅ Oh, ጀነራል ሳንቶስ ኤርፖርት ውስጥ ነው ያለነው። ውስጥ ጨርሰን ቁጭ ብለናል። የእነሱን ምግብ እየበላን ነው። ይሄኛው ሰምቲንግ ቺዚ ቺክን ቺዝ yeah, chicken cheesy. ቢፍ Chicken or beef? One of them. This might be beef. ሶስት ነው የገዛ ነው እና የቱ እንደሆነ አናውቅም። የእነሱ ምግብ ነው ሶ ልንሞክረው ነው። እዚህ ጋር ሶስተኛው አለ ማንጎ አይስክሬም አለ Sanitizer, so I can ውሃ show አለ your people how tiny. ሳኒታይዘር አለ ሌላ ምን አለ ቫኒላ አይስክሬም አለ ሶ ሰዓታችን እስኪደርስ የአንድ ሰዓት ከ30 ደቂቃ ሰዓት ቫኒላ ጉዞ ነው የምናደርገው ወደ ማኒላ ትንሽ ያለ ሳይዝ ትንሽ ቆይ ወይ ሳኒታይዘር ጀርመን እናረግፍ መጀመሪያ ጀርመን ያለው ጀርመን ሀገር ነው ብለን ቺክን ቺዝ ስማሙ ማስቀደስ ጉድ ነው I love empanadas. አሪፍ ነው። አብራችሁን ነው እስከዛ ድረስ በልተን እስክንጨርስ አብራችሁን ነው። It's a good cheese though. It's not like a bad cheese. ወደ ሌላኛው ስንሄድ ምንነቱ ማይዋወተም የሆነ ነገር ነገሩን ብቻ አላወቅ ነው እና ልንሞክረው ነው። እንደ ሀገራችን በኮባ የተጠቀለለ ነው። ወደ ኮባ ምግባችን ስንመለስ back to this one. Taste it. That is yours. Okay? No. As soon as you said rice, I had enough rice. Oh, this all rice? Wow. Yeah, አረንጓዴ ከለር ያለ is green. I don't know, she's coming. You did it. but I swallowed the ይሄኛው ደግሞ የጠቆረ ነገር ነው። ቸኮሌት መስሎኝ ነበር። Oh. Coconut. Not bad. I don't know. It's chocolate? No, it's something purple. I think it's rice and coconut together. እኔ እንዲህ ነው ብዬ መግለጽ አልችልም። Ooh, ice cream. ቻሊ ከጥፍር ቀለሜ ጋር ይመሳሰላል። Okay. Enjoy. Honey, enjoy. Thank you. ግራ የገባው ነገር ነው ይሄ። Oh, natural. ይሄ እነሱ ባህላዊ ምግባቸው ነው። Tastes natural. ቂጣ በጣፋጭነት የሰሩት ነው ይመስላል። ተክፋ አይሰጥም። ወደ ችክኔ ልመለስ። ምን ይመስላችኋል ቤተሰብ? ወይ
felt it fall, but I wasn't sure. Like a natural product. የተፈጥሮ ነው ይላል እንግዲህ እንቅመስላቸው። ጣዕሙ ግራ የገባው ነው ግን አሪፍ ነገር አለው። ይሄ ማንጎ It's mango what? It's mango something. I think it's something mixed. ማንጎ ቺዝ Yeah. ማንጎ Whoever ቺዝ thought mango and cheese? የሆነ እንደ ሌሎቹ የአይስክሬም ጣዕም ነገር አይደለም ያለው፣ ለየት ይላል ግን አሪፍ ነው። ሰዎችን እየበላ ሰዓታችን እስኪደርስ ዘና ፈታ እንላለን። ቤተሰብ አብራችሁን ስለቆያችሁ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ውዶቼ ሁሌም እንደምወዳችሁ እያወቃችሁ ቪዲዮን በመውደድ ላይክ በማድረግ ሰብስክራይብ በማድረግ አብራችሁን በመቆየት ጊዜ እናሳልፍ። ቀጥለው ጊዜ እስክንገናኝ